ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይችላችሁ የመጣው የአማርኛ ፊደላትን ባለ ሁለት ቃላቶች ቃላት ምስረታ የሚል ነው። ባለ ሁለት ፊደላትን ቃላት ምስረታ የሚል ይችላችሁ ቀርብ ያለው በደንብ አድርጋችሁ እናንተ እስከመጨረሻው ትኩረት ወስዳችሁ ቪዲዮውን ተከታተሉ ማለት ነው። ኦኬ አሁን ወደ ትምህርታችን። ኦኬ መጣ ማለት የመጀመሪያ ፊደል ናት። ደግሞ የጥቅስ አራተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው መጣ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ፎ ማለት የቤተሰብ ስንተኛ ናት? ሰባተኛ። ቶ ደግሞ የቤተሰብ ሰባተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ፎቶ የሚል ቃል ይመሰርትና ማለት ነው። ይመሰርትናል። ወደ ቀጣዩ ስንሄድ ሀ ማለት የመጀመሪያ ፊደል ናት እና ደግሞ የቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀና የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ሄ ማለት የሀ ቤተሰብ ስንተኛ ናት? አምስተኛ። ሎ ደግሞ የለቤተሰብ ሰባተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሄሎ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ በላ በማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው በላ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ ወደ ቀጣዩ ስንሄድ ደ ማለት የመጀመሪያ ፊደል ናት። ሴ ደግሞ የቤተሰብ ስንተኛ? አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው ወይም ስንጽፋቸው ደሴ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና ሁ ማለት የሀ ቤተሰብ ሁለተኛ። ሎ ደግሞ የለቤተሰብ ሁለተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሁሉ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ዳቦ ዳ ማለት የቤተሰብ ስንተኛ? አራተኛ። ቦ ደግሞ የቤተሰብ ስንተኛ ናት? ሰባተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ዳቦ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ለማ ለማለት የመጀመሪያ ፊደል ናት። ማ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ለማ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ ወደ ቀጣዩ ስንመጣ እንደገና መቼ ማለት የመጀመሪያ ፊደል ናት። ቸ ደግሞ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው መቼ የሚል ቃል ይመሰርትልናል ማለት ነው። ኦኬ ቡና ማለት የቤተሰብ ስንተኛ? ሁለተኛ። ና ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ቡና የሚል ቃል ይመሰርትልናል ማለት ነው። ሁሌ ማለት የሀ ቤተሰብ ሁለተኛ። ሌ ደግሞ የለቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሁሌ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ዜና ማለት የቤተሰብ ስንተኛ ናት? አምስተኛ። ና ደግሞ የቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ዜና የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ዜ ማለት የቤተሰብ ስንተኛ ናት? አምስተኛ። ማ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ዜማ የሚል ቃል ይመሰርቱልናል ማለት ነው። ሙሉ ማለት የቤተሰብ ሁለተኛ። ሉ ደግሞ የቤተሰብ ስንተኛ? ሁለተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሙሉ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጸጋ ማለት የመጀመሪያ ፊደል ናት። ጋ ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ጸጋ የሚል ቃል ይመሰርትልናል ማለት ነው። ላ ማለት የቤተሰብ ስንተኛ ናት? አራተኛ። ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ላም የሚል ቃል ይመሰርትልናል ማለት ነው።
ካፌ ካ ማለት የቤተሰብ ስንተኛ ናት? አራተኛ። ፌ ደግሞ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው ስንጽፋቸው ካፌ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ማር ማለት የቤተሰብ አራተኛ፣ ረ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ስንጽፋቸው ማር የሚል ቃል ይመሰርቱልናል ማለት ነው። ዘዴ ማለት የመጀመሪያ ፊደል ናት። ደ ደግሞ የቤተሰብ አምስተኛ። በአንድ ላይ ስንጽፋቸው ስናነባቸው ዘዴ የሚል ቃል ይመሰርቱልናል ማለት ነው። ሸ ማለት የመጀመሪያ ፊደል ናት። ጠ የመጀመሪያ። በአንድ ላይ ስናነባቸው ስንጽፋቸው ሸጠ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ቆ ማለት የቤተሰብ ስንተኛ? ሰባተኛ። ሎ ደግሞ የቤተሰብ ሰባተኛ። በአንድ ላይ ስናነባቸው ስንጽፋቸው ቆሎ የሚል ቃል ይመሰርቱልናል ማለት ነው። ማ ማለት የቤተሰብ ስንተኛ ናት? አራተኛ። እነዚህ ፊደላት አራተኛ ፊደላት ናቸው። በአንድ ላይ ስናነባቸው ስንጽፋቸው ማማ የሚል ቃል ይመሰርቱልናል ማለት ነው። ቃ ማለት የቤተሰብ አራተኛ። መ ደግሞ የመጀመሪያ ፊደል። በአንድ ላይ ስናነባቸው ስንጽፋቸው ቃመ የሚል ቃል ይመሰርቱልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ባለ ሁለት ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ኦኬ